በዓለም ዙሪያ ያላችሁ ቅዱሳን ሰላምና ጸጋ ይብዛላችሁ። እናንተ ባላችሁበት የጌታ ሰላምና እግዚአብሔር ጸጋ ይሆንላችሁ። ፕሮፌት አሸናፊ ነኝ። አንድ ሀሳብ ዛሬ ይዤ ወደ እናንተ መጥቻለሁ። ምን አይነት ሀሳብ ነው ካላችሁ፣ ዳዊት እንዲህ ብሎ ተናገረ። እግዚአብሔር እረኛዬ ነው አለ። እረኛ ማለት እግዚአብሔር መሪ ነው። እግዚአብሔር ይመራችኋል። ባላችሁበት በተለያየ ፋይናንስ በተለያየ ውስጥ ያላችሁ የሰራችሁ በስራ መንደር ላይ ያላችሁ በእንቅስቃሴ ሁሉ እግዚአብሔር ይመራችኋል። እግዚአብሔር ይመራሻል። እግዚአብሔር ይመራልሃል። የሚመራ እግዚአብሔር እጅ ይገለጣል። የሚመራ እግዚአብሔር እጅ አንተን ያገኝሃል። ከዚህ ሰዓት ጀምሮ እግዚአብሔር በእናንተና በሕይወታችሁ ላይ ታምራት ማድረግ ይጀምራል። መርገምም እግዚአብሔር ይሰብራል። ጨለማም ይመታል። በህመም ያላችሁ ከዚህ ሰዓት ጀምሮ ከላያችሁ ላይ በሽታ ቀልጧል። በተለያየ ላይፍ የተጨነቃችሁ ያላችሁ ሰዎች ካላችሁ ከእናንተና ከህይወታችሁ ገመድ አሁን ተበጥሷል። ይህን አሜን ያላችሁ ሼር ኮፍልንግ ድብት አድርጎ ርፎስት አድርጎ ለአንድ ለ10 ለ20 ሰው አደርሱ። ያ የእግዚአብሔር ሀሳብ በላያችሁ ላይ ተፈጸመ። እናንተን የሚመራ ቤታችሁን የሚመራ ህይወታችሁን የሚመራ ፋይናንሳችሁ ላይ የሚመራ ልጆቻችሁን የሚመራ ቤታችሁን የሚመራ እግዚአብሔር እጅ ተገለጠ። መርገም ሁሉ ፈጽሞ ተሰበረ። እግዚአብሔር ያለው ሆነ። ሻሎም ቅዱሳን፣ ወዳቸዋለሁ። ቻው